በዛሬ ቪዲዮ ውስጥ አንድ አስተማሪ የሆነ ታሪክ ላጋራችሁ። ሰውየው የድህነትን ጥግ ያየ ይመስላል። ገና ከመጀመሪያው ታሪኩን ስትሰሙ በጣም የሚያሳዝን አንጀት የሚበላ ነው። የዚህ ሰው ታሪክ ሰው ለመለወጥ ሲያስብ ዓለም ብዙ መራራ ነገር እንደምታቀምስና በቃ ከዚህ በኋላ ብሎ ተስፋ የሚቆርጥ እንዳይኖር ያደርጋል። ሰውየው አንድ የገጠር መንደር ውስጥ ነው ተወልዶ ያደገው። ወላጆቹም በጣም ደሃ ስለሆኑ እሱን ትቶት ስራ ፍለጋ ወደ ከተማ ይጓዛሉ። ከተማ ገቡ። ነገር ግን ነገሮች እንዳሰቡት አልሆን ስላቸው ብዙ አብሮ መቆየት አልቻሉም። ተለያዩ። ልጃቸውንም ረሱት። ልጁም አደገ። እሱም ከተማ ወጣ። ከተማ ሲገባ ግን እጁ ላይ ምንም ሳንቲም ስላልነበረው መለመን ጀመረ። ሰዎች ግን ሰርተህ አትበላም እንዴ እያሉ ብዙ ተናገሩት። ልጁ የከተማን ኑሮ ምን እንደምሰራ አያውቅም። የመጀመሪያውን ቀን ምንም ሳይበላ መንገድ ላይ አደረ። ሲነጋም ጎዳና ተዳዳሪዎች ምግብ ተሻምቶ ሲበሉ አየ። በጣም ተርቧል። ተነስቶ ወደ እነሱ ሄደ። እነሱም አዩትና ቀረቡት፣ ምግብም ሰጡት። እሱም ታሪኩን አጫወታቸውና ስራ እየሰራ መማር እንደሚፈልግ ነገራቸው። ይሁን እንጂ አይደለም ከትምህርት ጋር መሄድ እንዲሁ ስራ እንደማይገኝና ትምህርት የሚለውን ነገር እንዲያቆም መከሩት። ምንም አማራጭ የለውም። ትምህርቱን አቆመ። ክፍለ ሀገር እያለ ሊስትሮ ይሰራ ነበርና እሱን ለመስራት አሰበ። ለጓደኞቹም አማከራቸው። ጓደኞቹም የሚያስፈልገውን ነገር አዋጥቶ ገዙለት። ስራ ጀመረ። የመጀመሪያ ቀን ብዙም ባይሆን ሰራ። በሁለተኛው ቀን ግን ያላሰበው ነገር ገጠመው። ፖሊሶች መጥቶ እዚያ አካባቢ መስራት አይቻልም ብለው የስራ እቃውን እንዳለ ወሰዱበት። ከዚህ በኋላም እንዳይሰራ አስጠነቀቁት። ከዛም በኋላ ሌላ ስራ ለመስራት አሰበ። ማስቲካ እያዞረ ለመሽጠት ጀመረ። ብዙ ባያተርፍበትም የምግቡን እያገኘ ቀጠለ። አንድ ቀን ግን ያላሰበው ነገር ገጠመው። ማስቲካ እያዞረ እናቱን አገኘ። መንገድ ላይ እየለመነች ነበር። ተደብቆ ቆመ። በጣም አለቀሰ። አዘነ። በዚህ ሁኔታውን ሊያገኛት አልፈለገም። አንድ ነገር ግን ለራሱ ቃል ገባ። በቅርቡ ተለውጦ እናቱን ካለችበት መከራ ማውጣት እንዳለበት ለራሱ ነገረ። ከዛ ቦታም ቶሎ ራቀና የማስቲካውን ስራ ቀጠለበት። ብዙም ሳይቆይ ግን ሰይጣን ዱካውን የሚከታተለው ይሄ ልጅ ብዙ ከመዞሩ የተነሳ ታመመ። ሐኪም ቤት ሲሄድም የደም ማነስ ነው ተባለ። ባንዳ ወረደ። ቀኑ ጨለመበት። ምሆነው ጠፋው። ገንዘብም አልቋል። እጁ ላይ ምንም አልቀረም። ተስፋ ቆረጠ። መለወጥ አለብኝ ብሎ ቆርጦ የተነሳው ልጅ በቃ ከዚህ በኋላ ምንም አዲስ ነገር አይመጣም፣ ቁጭ ብዬ ሞተን እጠባበቃለሁ ብሎ ወሰነ። በዚህ ሁኔታ ውስጥ ሆኖ ቀናቶች አለፉ። አንድ ቀን ግን አንድ ሀሳብ ወደ አእምሮ መጣ። ፈጣሪ እናቴን ያሳየኝ ሊገለኝ ሲሆን ትልቅ ደረጃ ደርሼ እንድረዳት ነው ብሎ አሰበና ከእንደገና ተስፋ እየለመለመ መጣ። ልጁም ከህመሙ በረታ። አዲስ ስራ መፈለግ ጀመረ። በየመንገዱ እየሄደ የሰዎችን መኪና ማጠብ ጀመረ። እያለ እያለ ገራጅ ገባ። እያለ እያለ ገራጅ ገባ። ጥሩ ሳንቲም እያገኘ መጣ። በቃውን እናቴን ማግኘት እችላለሁ ብሎ አሰበና እናቱ ወዳለችበት ወደምትኖርበት ሰፈር ሄደ። ሲደርስ ግን ሊያገኛት አልቻለም። እዛ አካባቢ ያሉ ሰዎችን ስለ እናቱ ጠየቀ። ሲጠይቅ በጣም እንደታመመችና ከቤት እንደማትወጣ ነገሩት። በጣም ደነገጠ። ቤቷ ሄዶ ሲያያት በጣም ታማ አገኛት። ሐኪም ቤት ወስዶ አሳከማት። እሷም ልጇን በማግኘቷ ብቻ በረታች። በጣም ደስ አላት። ከህመሟም ዳነች። እሱም ገቢው እያደገ ሄደ። የራሱን ገራጅ ከፈተ። በጣም ባለሀብት ሆነ። ለብዙዎችም መትረፍ ቻለ።